ጊዜው የፈቀደው የጉዞ አሰብ ፕሮጀክት። በትላንትናው ዕለት ሁለት ካርታዎች ይፋ ሆነዋል። አንደኛው የኢትዮጵያ አሰብን የያዘ ቀይ ባህርን ያቀፈ ካርታ ሲሆን፣ ሁለተኛው ትራምፕ በበረዶ የተከበበችውን ግሪንላንድን የአሜሪካ ግዛት ስር ጠቀልላለሁ በሚል ካርታውን የአሜሪካ ባንዲራ አልብሰው በማህበራዊ ሚዲያ ላይ የለቀቁት ነው። 2.1 ሚሊዮን ኪሎ ሜትር ስኩዌር ስፋት ያላት የበረዶዋ ምድር ግሪንላንድ የአሜሪካ ግዛት አይደለችም። ነገር ግን አሜሪካ ለደህንነቴ ታስፈልገኛለችና ጠቀልላታለሁ ብላ ተነስታለች። በትላንትናው ዕለት የኢፌዴሪ መከላከያ የኢትዮጵያን ትክክለኛ አሰብን የጠቀለለ ካርታ ይፋ አድርጓል። አሜሪካም ግሪንላንድን ባንዲራዋን አልብሳለች። ይህ ለኢትዮጵያ በረጅሙ የበራ አረንጓዴ መብራት ነው። ኢትዮጵያ አሰብን ተቆጣጥራ የዓለም አቀፍ ጫናዎችን በዚህ አጋጣሚ መቀልበስ የምትችልበት ወርቃማ ዕድል ተፈጥሯል። ሩሲያ ክሪሚያን፣ ሉሃንስክን፣ ዶኔትስክን እና እስራኤል ለሶማሌላንድ እውቅና የሰጠችበት፣ ሞሮኮ ሳህራዊ ሪፐብሊክን ከያዙበት የሚለየው ኢትዮጵያ የራሷን ሀቅ የሆነውን አሰብን ማስመለስ ነውና ኢትዮጵያ ወደ ቀይ ባህር እንድትመለስ ጊዜና የዓለም ጂኦፖለቲካዊ ሁኔታ ፈቅዷል። አያያዙን አይተህ ጭብጦን ቀማው አይደል የሚባለው። የኢትዮጵያ የባህር በር ዳግም ትንሣኤና የጂኦፖለቲካዊ ዕድል። ኢትዮጵያ የባህር በር ማጣቷ የታሪክ ስህተት ብቻ ሳይሆን የኢኮኖሚና የደህንነት ካቴና ሆኖባታል። በአሁኑ ወቅት ዓለም በሁለት ጎራ መልቲፖላር ወርልድ እየተከፈለች ባለችበት በዚህ ሰዓት ታላላቅ ኃይሎች በየአካባቢያቸው በሚያደርጉት ፍልሚያ ላይ ተጠምደዋል። ይህ የትኩረት መከፋፈል ለኢትዮጵያ የሚሰጠው ትልቅ ዕድል አለ። ሩሲያ በዩክሬን በከፈተችው ጦርነት ምክንያት አሜሪካና አውሮፓ ህብረት በቢሊዮን ዶላሮችና ወታደራዊ ትኩረታቸውን ወደ ምስራቅ አውሮፓ አዙረዋል። ይህም በቀይ ባህርና በአፍሪካ ቀንድ ያላቸውን የቁጥጥር አቅም ያዳክመዋል። ኢትዮጵያ ወደ አሰብ በምታደርገው ጉዞ ከሩሲያ ጋር ያለውን ታሪካዊ ስትራቴጂካዊ ግንኙነት በመጠቀም በጸጥታው ምክር ቤት ድምፅን በድምፅ የመሻር ቬቶ ፓወር ድጋፍ ለማግኘት ምቹ ሁኔታ ይፈጥርላታል። እስራኤል በቀይ ባህር ያላትን ደህንነት ለመጠበቅ ታማኝ አጋር ትፈልጋለች። ኢትዮጵያ ከሶማሌላንድ ጋር ያደረገችው የመግባቢያ ስምምነት ኤምኦዩ እስራኤልን ስቦ ወደ ቀጠናው አምጥቷል። እነ ግብጽ በኢትዮጵያ ላይ የሚያደርጉት ተጽዕኖ ለመመከት እስራኤል እንደ ዲፕሎማሲያዊ ድልድይ መጠቀም ይቻላል። እስራኤል በቅርቡ ለሶማሌላንድ የሰጠችው የሀገርነት እውቅና የቀጠናውን ጂኦፖለቲካ እስከ መጨረሻው ሊቀይር ከጫፍ የደረሰ ሲሆን ከዚህ ጨዋታ ጀርባ የኢትዮጵያ እጅ በትልቁ እንዳለ ይገመታል። ይህንን ጉዳይ ማጠናከርና መግፋት ወሳኝ ውጤት ለኢትዮጵያ ይዞ መምጣቱ አይቀሬ ነው። ቻይናና ታይዋን። ቻይና ለዋን ቤልት ዋን ሮድ ፕሮጀክቷ ቀይ ባህር ወሳኝ መተላለፊያዋ ነው። ኢትዮጵያ ለቻይና በአፍሪካ ትልቁ የኢንቨስትመንት መዳረሻ በመሆኗ ቻይና የአሰብ ወደብ በኢትዮጵያ እጅ መሆኑ የንግድ ፍሰቱን ያረጋጋልኛል ብላ እንደምታምን የዲፕሎማሲ ዋና ስራ መሆኑን ሊታወቅ ይገባል። አሜሪካ እነ ተመድን ወግዱ ብላ ቬንዙዌላን ወራለች። የሀገሪቷን ፕሬዝዳንት ኒኮላስ ማዱሮንም በድቅድቅ ጨለማ ቬንዙዌላን በB2 ቦምበሮች አናውጣ ኒኮላስ ማዱሮን በዴልታ ፎርስ ልዩ ኃይሎች ከመኖሪያ ቤቱ አፍና 1000 ኪሎ ሜትሮችን አቋርጣ ወስደዋለች። አሜሪካ የዓለማችን ቁጥር 1 የነዳጅ ሀብት ምድሯን ቬንዙዌላን በቀኝ ግዢ በሚባል ደረጃ ለመቆጣጠር ተቃርባለች። ይህ ሂደት ለኢትዮጵያ የራሷን ባህር በር አሰብን ለማስመለስ ለሚኖራት ኦፕሬሽን ከምንም በላይ አረንጓዴ ማብራት ነው። አሜሪካ በቬንዙዌላ እና በሌሎች የላቲን አሜሪካ ሀገራት የፖለቲካ ጫና ውስጥ ባለችበት ወቅት በአፍሪካ ቀንድ ጠንካራ አጋር ትፈልጋለች። ኢትዮጵያ ቀጠናዊ መረጋጋትን የማረጋግጠው እኔው ነኝ የሚል ጠንካራ ካርድ በመያዝ አሜሪካ የአሰብን ጉዳይ እንደ ፍትሃዊ የታሪካዊ ጥያቄ እንድታየው ማድረግ ይቻላል። የዲፕሎማሲና ቀላል ኦፕሬሽን ስልቶች ኢትዮጵያ አሰብን ለመመለስ የምትከተለው መንገድ የመብት ጥያቄና ስልታዊ ግፊት መሆን አለበት። አንደኛ፣ ዲፕሎማሲያዊ ማነቃቃት።
የታሪክና የህግ አግባብ አሰብ በህግ ሆነ በታሪክ የኢትዮጵያ እንደነበረች የሚያሳዩ ሰነዶችን ለዓለም አቀፉ ማህበረሰብ ማቅረብ። ለኤርትራ መንግስት የጋራ ብልጽግና ጥሪ ማቅረብ። የአሰብ ወደብ ስራ ሲጀምር የሚገኘው ገቢ ለሁለቱም ሀገራት በሚጠቅም መልኩ ሪቬኒው ሼሪንግ ማዋቀር። ሁለተኛ፣ ኢኮኖሚያዊ ማባበያ። ኤርትራ አሁን ባለችበት ማዕቀብና የኢኮኖሚ ድቀት ውስጥ ኢትዮጵያ የአሰብ ወደብን ለማልማት የምታፈሰው ቢሊዮን ዶላሮች ለኤርትራ ትልቅ ጥቅም ትንፋሽ እንደሚሆን ማሳመን። ወደቡን አልወስድባችሁም፣ ነገር ግን በሊዝ ወይም በጋራ ባለቤትነት ለ99 ዓመት ላልማው የሚል የንግድ ጥያቄ ማቅረብ። ኢትዮጵያ በዚህ መንገድ አንዴ አሰብ ላይ የጦር ኃይልና መርከቦቿን ከተከለች እስከ መጨረሻው የመቆጣጠሯ ነገር አይቀሬ ነው። ሶስተኛ ደረጃ፣ ወታደራዊ ኦፕሬሽን። ይህ ወታደራዊ እርምጃ በቀላል ኪሳራና በአጠረ ጊዜ አሰብ ላይ የመገኘት ስትራቴጂ ነው። ለዚህም የሚሆነው ኢትዮጵያ ቀድማ እንዳደረገችው ሁሉ የባህር ኃይል፣ የምድር ጦርና የአየር ኃይል በቅንጅት ለፈጣን ጥቃት ማዘጋጀት። አሰብና አካባቢው ለኢትዮጵያ 50 ኪሎ ሜትር በታች ርቀት ላይ ያሉ ለአስመራ 1300 ኪሎ ሜትር የሚርቁ እንደመሆናቸው በአካባቢው የሚኖሩ ሲቪል ነዋሪዎች ቁጥራቸው ከ5000 የማይበልጥና ኦና አካባቢ እንደመሆኑ ለወታደራዊ ኦፕሬሽን ቀላል ያደርገዋል። ማጠቃለያ፣ የጊዜው ጥሪ ዓለም አቀፉ ትኩረት በዩክሬን፣ ታይዋን እና ጋዛ፣ ቬንዙዌላ እና ሱዳን ላይ ባለበት በዚህ ወቅት ኢትዮጵያ በዝምታ የቤት ስራዋን መስራት አለባት። ጠንካራ የውስጥ አንድነት በመፍጠር ኢኮኖሚዋን በማጠናከርና ከታላላቅ ኃይሎች ጋር የሚኖራትን ግንኙነት በብልሃት በመምራት አሰብን ማስመለስ ህልም ሳይሆን ሊደረስበት የሚችል የቅርብ ጊዜ ተጨባጭ ሁኔታ ነው። ኢትዮጵያ ወደ ቀይ ባህር መመለሷ ለጎረቤቶቿ ስጋት ሳይሆን ለቀጠናው ሰላምና ብልጽግና ዋስትና ነው። የአፍሪካን ቀንድ መረጋጋት የሚጀምረው ከኢትዮጵያ ባህር በር ነው የሚለውን ትረካ ለዓለም ማሳመን የዘመኑ ዲፕሎማሲያዊ ግዴታችን ነው።